ሰላም እንዴት ናችሁ? ሜርሲ ነኝ። ይሄ ቪዲዮ ለእናንተ ነው። በተለይም በእጃችሁ ያላችሁ እግዚአብሔር ለእናንተ የሰጣችሁ ነገር በጣም ጥቂት እንደሆነ ለምታስቡ ሰዎች ነው። ኤሳው ትዝ ይላችሁ ከሆነ ሲመጣ እኔ በኩርናዬ ምን ያደርግልኛል፣ ከበኩርናው ይልቅ ያላገኘው ግን ደግሞ በጣም በጥቂት ደቂቃ ተበልቶ የሚጠፋው ምስር ወጥ እግዚአብሔር ከሰጠው በኩርና ይልቅ በጣም ትልቅ እንደሆነ አሰበ እና ብኩርናውን በምስር ወጥ ሸጠ። መጽሐፍ እንደዚህ ይላል፣ ኢሳው በእንባ ፈልጎ እንኳን አላገኛትም ብኩርናውን ይላል። ሁልጊዜም ጠላት እኛ እጅ ያለውን ነገር ማሳነስ መሰረታዊ ስራው ነው። እኛ እጅ ያለው ነገር ለብዙዎች የሚጠቅም የብዙዎችን ሕይወት የሚቀይር ነገር ነው። ነገር ግን እኛ እጅ ያለውን ነገር ማስጣል የሚችለው እሱ ጋር ያለውን ነገር በደንብ በማስተዋወቅ ነው። ዓለምም ሰይጣንም እየሰሩ ያሉት ልክ እንደዚሁ ነው። እኛ እጅ የሌለው ነገር ዓለም ያላት ነገር በጣም ውድ እንደሆነ ያስመስላል። ከዛ በኋላ ግን የእኛን እንድንጥለው ነው ዋና ዓላማው። ስለዚህ እግዚአብሔር በየትኛውም መንገድ በእናንተ ውስጥ ያስቀመጠው የምክር ቢሆን የማስተማር ቢሆን የማገልገል የትኛውም አይነት ጸጋ እጅግ በጣም ውድ ነው። እናንተ ያላችሁ እግዚአብሔር ለእናንተ የሰጣችሁ ነገር በሙሉ ለብዙዎች የሚጠቅም ነው። ስለዚህ የሌላችሁን ያልያዛችሁትን ያላገኛችሁትን ነገር ዓለም በጣም ፕሮሞት ስላደረገችው ከእናንተ ጋር ካለው ነገር ይልቅ የተሻለና ውድ ነው ማለት አይደለም። ስለዚህ በእጃችሁ ያለውን ነገር በጣም አጥብቃችሁ ያዙ። እግዚአብሔር በእናንተ እጅ ያስቀመጠውን ነገር ያስቀመጠው ያለ ምክንያትና በቀላሉ የሚገኝ ስለሆነ አይደለም። እግዚአብሔር እናንተንም ትውልድንም ሊጠቅም ስላሰበ ነው። ስለዚህ የጠላትን ማስታወቂያ እየሰማችሁ በእጃችሁ ያለውን ነገር በፍጹም እንዳታሳንሱ፣ እንዳትጥሉት፣ እንደ ኤሳው የምንጸጸትበት የምናለቅስበት እንዳይሆን ጌታ ኢየሱስ ይባርካችሁ።